ሌላው ደግሞ ሰሃቦቹ ራሳቸው ብዙ የሐሳብ ልዩነት እንደነበራቸው የምናይበት ነው። አሁንም የተወሰነ ጠቃቅሰናል፣ ግን የተወሰነ ደግሞ ልጨምርላችሁ። በነቢዩ ሰለላሁ ዐለይሂ ወሰለም ጀናዛ ትጥበት ወቅት ለምሳሌ ተወዛግበዋል። የነቢዩን ጀናዛ በመልኩ ነው ማጠብ ያለብን፣ ማጠብ አለብን የለብንም። በቀብራቸው ጉዳይ ተወዛግበዋል። የት እንቅበራቸው? ማን ተተኪ ይሁናቸው? መሪው ማን ይሁን? ከአንሳሮች ይሁን ወይስ ከሙሃጅሮች? ምክንያቱም ሙሃጅሮች ማለት ከመካ የሄዱ ሰሃቦች ማለት ነው መዲና ላይ፣ አንሳሮች ማለት ደግሞ የመዲና ኦሪጂናል ባለቤቶች ማለት ነው። ስለዚህ እነሱ ናቸው መሪ መሆን ያለባቸው ወይስ ከሙሃጅሮች ነው? ሌላ ውዝግብ አልሐምዱሊላህ በጥሩ ሁኔታ አልፈውታል። ያም ብቻ ሳይሆን በፊቅሁ በኩል ዑመርና አሊ ብዙ ነገሮች ላይ ተካልፈዋል። ተካልፈዋል ሲባል የሐሳብ ልዩነቶች ነበሯቸው። ዑመርና ኢብን መስዑድ በጣም ብዙ፣ ኢብን መስዑድ የዑመር ኦልሞስት ደረሳ ነው እስኪባል ድረስ በጣም ብዙ አቋሞችን ከዑመር ነው የወሰደው። ኦልሞስት ስታይሉ ምን ሁላ ከዑመር ነው የወሰደው። ግን ከዑመር ጋር ከመቶ በላይ መሳላዎች ላይ ተለያይተዋል። እስቲ መቶ ፈትዋ አስቡ። መቶ መስአላ ማለት መቶ ፈትዋ ማለት ነው። እስቲ በእኛ ዘመን ሁለት ሸኾች በመቶ ፈትዋ ይጣሉና አብረው መኖር ይችሉ ከሆነ ዑመርና ኢብን መስዑድ ግን በጣም ተዋደው ነው የኖሩት። እኛ ግን በአንድ ፈትዋ የተለያየነውን ሰው አንገቱን ነው የምናንቀው። ዑመርና ኢብን መስዑድ መካከል ብቻ ከመቶ በላይ ፈትዋዎች ልዩነቶች አሉ። ይሄ እንደውም ኢብን አልቀይም መጽሐፋቸው ላይ ኢዕላም አልሙወቅዒን ላይ እንደጠቀሱት መጽሐፉ ያነሳል። መቶ አስቡት፣ መቶ ፈትዋ። እኛ አሁን ሙስሊሙ የሚራኮትባቸው ፈትዋዎች እኮ 20 እንኳን አይሞሉም። በትክክል እንዲህ የምንጣላባቸው ፈትዋዎች ኢትዮጵያን በሉት በዓለም አቀፍ ደረጃም በሉት ይህን ያክል የምንጋደልባቸው ነገሮች 20 እንኳን አይሞሉም። ምናልባት እሺ 30 የምናድረሳቸው 50 የምናድረሳቸው። ዑመርና አቡበከር መካከል ብቻ በመቶ መስአላዎች የፍቅህ ልዩነት ነበር፣ ግን ተዋደው ተከባብረው ኖረዋል። ኢብን አባስና ዘይድ ኢብን ሳቢት በብዙ ነገሮች ተለያይተዋል። ኢብን አባስና ራሱ ኢብን ዘይድ ብዙ ነገሮች ተለያይተዋል። እኛ ግን ሰሃቦች አንድ ሰው ነው የሚመስሉን። ሰሃባ ሲባል በቃ ቁጭ አንድ የሆነ የሚገርም አስተሳሰብ፣ ምርጥ አስተሳሰብ ያለ አንድ ግለሰብ ይመስለናል። እንደዛ አይነት ነገር የለም። ወህም ነው፣ ያ የተሳሳተ አመለካከት ነው። በኺላፍ ጉዳይ በሰሃቦች አረዳድ እያለ እንወጋገዛለን አይደል? ሰሃቦች በተረዱበት ነው የምንረዳው እንላለን። ማሻአላህ በጣም ደስ ይላል በሰሃቦች መንገድ መረዳት። ግን በሰሃቦች መንገድ መረዳት ማለት ምን ማለት ነው? ሰሃቦች እኮ 120 ምናምን ሺህ ናቸው። ከዛ ውስጥ በጣም አዋቂ የሚባሉትን ብናይ፣ ሌላው ቀርቶ ከነቢዩ ሰለላሁ ዐለይሂ ወሰለም ሞት በኋላ እንኳን ወደ ተለያየ ዓለም ክፍል የተበተኑት 2000 ሰሃቦች ናቸው። 10 ሺህ ቀርተው ነበር ይባላል። 12 ሺህ እንኳን ዋና ሰሃቦቹ መዲና ላይ የነበሩት ቢቆጠር ቀላል እኮ የሚባል ነገር አይደለም። እንዴት የሁላ ሰው ተመሳሳይ ሐሳብ ሊኖረው ይችላል? ዑመርና ኢብን መስዑድ እንኳን መቶ ፈትዋ ተለያይተዋል እየተባለ እኛ እንዴት ነው የሰሃቦች አረዳድ ብለን አንድ የሆነ ወጥ አረዳድ ለመፍጠር የምንሞክረው? ስታይል ይኖራል። ሰሃቦች በመልኩ ነበር ነገሮችን እንትን የሚያደርጉት። በጥቅሉ ደግሞ ሰሃቦች ያላቸው ክብር አለ፣ ተክሪም አላህ የሰጣቸው በላጭነት አለ። አስሐቢ ከኑጁም ብለዋል አይደል? እንደ ከዋክብት ናቸው፣ የትኛውንም ብትመሩ ጀነት ትደርሳላችሁ የሚሉ ዘገባዎች አሉ። ሰሃቦች በግለሰብም ደረጃ ምሪት የምንወስድባቸው በጣም ብዙ እንትኖች ናቸው። ግን አንድ አይነት ደግሞ አይደሉም። በሁሉም ጉዳይ አንድ አይነት አቋም የላቸውም። ይኸው እውነታው ይሄ ነው። በተደጋጋሚ የጠቀስኳቸውን ነገሮች ማየት ትችላላችሁ እንዳሉ። በነገራችን ላይ እነዚህ ከዑለሞች ከምን ያውጣጣሁት ነው፣ እኔ በራሴ የፈጠርኩት ምናምን ሎጂክ ምናምን እንዳይመስላችሁ። ሰፊ ትንታኔዎች ላይ የወሰድኳቸው የሰበሰብኳቸው ነው። በዚህ በኩል ያገዙኝም ብዙ ሰዎች አሉ ማለት ነው። እና እኒህ ሁላ ነገሮች አሉ። እኛ ግን ሁሉንም ነገር ቀጭን አድርገን ሰሃቦችን ልክ እንደ አንድ ግለሰብ በቃ ወጥ አድርገን አይታን የሰሃቦች አረዳድ እንላለን። ከዛ ሁሉንም ነገር በዛ መልኩ በቀጭን መስመር ለማስኬድ እንሞክራለን። ይሄ በጣም የተሳሳተ ነው። በጋራ የተሰጣቸውን ክብር ወደ ግላዊ ቅድስና እንወስደዋለን። ለምሳሌ ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም ከነሱ በኋላ ያሉት እያሉ የመጀመሪያዎቹን 3 ትውልዶች ምስክርነት የተሰጣቸው የሰሃቦች ትውልድ አለ፣ የታቢዒዎች የታቢዒን ትውልድ አለ። እነዛ ምስክርነቶች እንደ ህዝብ የተሰጡ ናቸው እንጂ ተቅዲስ አይደሉም ይላል ዶክተር ኢሳም አልበሺር ሱዳናዊው። በጣም ትልቅ ሼክ ነው። ከሚያነሳቸው ነገሮች አንዱ ይሄ ነው። ተክሪም ነው፣ እንደ ህዝብ የተሰጣቸው ትልቅ ክብር ነው እንጂ ተቅዲስ አይደለም። ተቅዲስ ማለት ልክ የእውቀት ምንጭ፣ ብቸኛ የእውቀት ምንጭ፣ የማያወላዳ ነቢያዊ የእውቀት ምንጭ አድርገህ ልትወስድ አትችልም ለማለት ነው። ስለዚህ ግላዊ ተቅዲስ አይደለም። ሰሃቦች ስንል በጥቅሉ ያላቸው ክብር አለ፣ ልቅና አለ። ያ ማለት ግን ሁሉም ሰሃቦች እንደዛ ነበሩ ማለት አይደለም። ሁሉም ሰሃቦች አሊም አይደሉም። አጥፍተው የሚቀጡ ሰሃቦች ነበሩ፣ ስህተቶችን የሚሰሩ ሰሃቦች ነበሩ፣ እርስ በርስ የሚጣሉ ሰሃቦች ነበሩ። ብዙ አይነት ነገር አለ፣ ቫራይቲው አለ። ህዝብ ናቸው ሰሃቦች ሲባል ትልቅ ህዝብ እንጂ አንድ ግለሰብ ስላልሆነ ወጥ አረዳድ ለመፍጠር እንደሚቸግር ማስተዋል የግድ ይሆናል ማለት ነው።
ሰሃቦች ራሳቸው ወደ ተለያየ ቦታ ተበትነዋል። በየሄዱበት ደግሞ ከነ ልዩነታቸው መዝሃቦች፣ አተያዮች ፈጥረዋል። እውቀታቸውን ያስተምራሉ። በነሱ በሚያውቁት በነሱ ትንታኔ መሰረት ያስተምራሉ። ከዛ በኋላ የዛ አካባቢ ዑለሞች ይወጣሉ። ምን ይላሉ? ወደ መዝሃብ ያድጋል። ምን ያድጋል? በዛ ሰሃባ መሰረት ትልቅ መዝሃቦች ሊወጡ ይችላሉ። ግን ይዞ የሄደው ደግሞ ከዛ ነው። ደግሞ ቫራይቲው አለ። ሰሃቦቹ ራሱ ሌላው ሰሃባ ደግሞ ሌላ ቦታ ይሄዳል። የአካባቢውን ሁኔታ ያያል። ፈትዋዎቹ ምኖቹ ያንን ያንጸባረቁ ይሆናሉ። ከዛ በኋላ ደግሞ እዛ አካባቢ ሌላ መዝሃብ አተያይ ሊፈጠር ይችላል። እኒህን ልዩነቶች መረዳት ያስፈልጋል ማለት ነው። እንደ ዛፍ ቅርንጫፍ እያወጣ ነክል እየተቀባበለ እኛ ዘንድ ይደርሳል። እኛ ግን ሳንለይ ዩኒፎርም አድርገን ሰሃቦቹን ለአንድ አይነት አቋም ያላቸው ስለሚመስሉን እንሸወዳለን ማለት ነው። የእኛን ቨርዥን ሁሉም ሰዎች ላይ ለመጫን እንሞክራለን። ይሄ በጣም የተሳሳተ አቅጣጫ ነው። የራሳችንን ጥበት ወደ ሰሃባ ማላከካችን ትክክል አይመጣም ማለት ነው።